ፈሪቼ እግሬን ይዝላ አድርጌ በዛ እግሬን እንትን ነደፈችኝ አለ ረሱል ሰለላሁ ዐለይሂ ወሰለም። ዱዓ አደረጉለትና ዳነ። ከዛ ሰዎቹ ሄዱ፣ ተመለሱ፣ አጡት። ሄዶ የት ገቡ? መዲና ገቡ። መዲና ገቡም በጣም ግፍ አድርሶበት ነበር። ቤተሰቦችንም አሰቃይቶ ነበር ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ ወደ ጣይፍም ጥሪ ሊያደርጉ ሲሄዱ እብዶችና ልጆችን ለቆበት ጣይፍ ያሉ ሰዎች አረቦች በድንጋይ እንዲቀጠቅጡና መንገድ ላይ ሹ አድርጎ በጣም አሰገሩት። ከዛ ሙሐመድ ሰለላሁ ዐለይሂ ወሰለም በድንጋይ ሲቀጠቅጡት ጥርሱ ተሰበረ፣ እዚች ጋር እግሩ ደም በደም ሆነ። ከዛ ሙሐመድ ሰለላሁ ዐለይሂ ወሰለም ሰውየም ፍዳካ እኔ ፍዳ ልሁንልህ እያለ እየተከላከለ በጣም ጓደኛቸው ተደበደበ። ልክ ሄዱ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ተምር ያለበት ቦታ ላይ አረባ ገር ታውቃለሽ፣ የሆነ መዝራ ቦታ ላይ ሲደርሱ እረፍት ለማድረግ ሲቀመጡ አንድ እዛ ላይ ተቀጠረ ያለ ልክ እንዳበሻዎች ዛሬ መዝራዎች ይቀጠሩለ እዛ ደክሞ ሲደርሱ ሰውዬው አይቷቸው መጥቶ የሚበላና የሚጠጣ ነገር ሰጣቸውና መላእክት መጣ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ያ ሙሐመድ አለ እኔ ካለ ታዝዤ መጥቻለሁኝ እነዚህን ህዝቦችን እንደፈለክ አድርግ ካልከኝ አደርጋለሁኝ። እኔ የተራራዎች መልእክተኛ ተራራ እንደፈለኩ እንዳደርግ ተነግሮኛል። በዚህ ሁለት ተራራ እነዚህ ህዝቦችን ጨፍልቅ ካልከኝ እጨፈልቃቸዋለሁ አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እነሱ ምን አሉ? አይ እነዚህ ህዝቦች ከተጨፈለቁ እኮ ሁላቸውም ያልቃሉ። ብደበድቡኝም ለኔ መጥፎ ቢሆኑልኝም ከነሱ መካከል ከነሱ ጀርባ ግን እኔን የሚያምነኝ ህዝብ ሊመጣ ይችላልና አትንኳቸው አሉ። ሰለዋቱ ረቢ ወሰላሙ ዐለይሂ አዛኝም ስለነበሩ ከዛ በኋላ ልክ እንደተባለም እዛ ሀገር ያሉትም ሰው አመኑ አብዛኛዎቹ። በመጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን እየወረደላቸው ስለ ሰላት ሁሉም ነገር እየተነገራቸው መጨረሻ ላይ ግን ጦርነትም በስቶ መጨረሻ ላይ በቃ ምን አደረጉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐታ ከሚወዷት ሀገር እንዳይገቡ አደረጉ። ሰዎቹ ካዕባ ጋር አትሂድ፣ መካ መግባት አትችልም አሉት። ከዛ መጨረሻ ላይ ግን ወታደሮችን አበዙ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደሱ በሱ ያመነ በዛ። ከዛ ወታደሮችን ይዘው ወደ መካ መጓዝ ጀመሩ። ሲሄዱ ግን 12000 ሆነው ሄዱ። ሻማቸውን እያበሩ ወደዛ ሄዱ። ልክ ወደ መካ ሲደርሱ ሲቀጣቀጡት ከሀገር ሲያባሩት የነበሩ ሁላቸውም ፈሩ እነሱ ሲገቡ። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ውስጥ ገቡና እንዲህ አላቸው፣ እንዶ ሲታውኝ ምን እንደማደርግላችሁ ይመስላችኋል አሉ። አቅም አላቸው፣ ፈለጉ ማድረግ ይችላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ ጥሩ ሰው ሆይ አሉት። የጥሩ ሰው ልጅ ሆይ አሉት። የፈለክ ለማድረግ እኮ አሁን አቅም አለ፣ ፈለክ አድርገን አሉ። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም اذهبوا فانتم الطلقاء ሂዱ እናንተ ፍሪ ናችሁ ማንም አይነካችሁም አሉ። ከሀገር ተደብድቦ ተቀጥቅጦ ቤተሰቦቻቸው ገሎበት ብዙ ነገር ሆኖ መልሶ ማጥቃት ነበረባቸው። ግን ምን አሉ? አይ ሂዱ እናንተ ፍሪ ናችሁ ማንም አይነካችሁም አሉ። ከዛ ሄዱ ኡምራቸውን አድርገው አላህ ያዘዛቸውን ነገር አድርገው ጨርሰው ወደ ሀገራቸው ተመለሱ በሰላም ማለት ነው። ሰለዋቱ ረቢ ወሰላሙ ዐለይሂ። እንደዚሁ ቀናቸው ሲደርስ ደግሞ ነብዩ መሐመድ ሞቱ። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብዛኛዎቹ እንደሚያስቡ እንደ አምላክ አንቆጥራቸውም፣ ሰው ናቸው። ከሰው መካከል ደግሞ አላህ መርጦ ለሰዎች ላከ። ለዚህ ነው ቁርአን ላይ በላቸው ሙሐመድ ሰለላሁ ዐለይሂ ወሰለም ኢነማ አነ በሸሩ ምስልኩም እኔ እኮ ልክ እንደናንተ ሰው ነኝ፣ ነገር ግን ዩሃ ኢለየ ወደ እኔ እኮ መልእክት ወረደልኝ፣ ትእዛዝ ወረደልኝ፣ ራእይ ወረደልኝ። አነማ ኢላሁኩም ኢላሁ ዋሂድ በእውነት የምመለክ አምላካችሁ አንድ አምላክ ብቻ ነው። ፈመን ካነ የርጁ ሊቃአ ረቢ ከጌታው ጋር መገናኘት የምፈልግ ሰው ፈልያዕመል አመለን ሳሊሓ በሱ ካመነ በኋላ ጥሩ ደጋግ ስራዎችን ይስራ። በቃ ይሄ ነው ጀነት የሚያስገባችሁ በአላህ ማመንና ጥሩ ስራ ደግ ስራ መስራት ነው ብሎ መልእክት አስተላለፉ። በመጨረሻ ልክ ልሞቱ ስሉ ሰላታችሁን አደራ፣ ሴቶችን አደራ አሉ። ሴቶችን አደራ፣ ሴቶችን አቀናለሁ ብለ በጉልበት ከሄድክ ትሰብራታለህ። አንድ የጠመመ ብረትና ወይ ደግሞ እንትን ያለ አጥንትን አቀናለሁ ብትል ይሰበርብሃል። ስለዚህ ሴቶች እንደፈለጉም ቢሆን እንዳሉት ይዟቸው አደራ ሴቶችን ብሎ ሴቶችንና ሰላታችሁን አደራ ብሎ ከዚህ ዓለም ተጓዙ ማለት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም ማለትም ሞቱ ማለት ነው። ከዛ በሰዓቱ ነው ሙሐመድን ሰለላሁ ዐለይሂ ወሰለም እንዴት ሞታል ነብይ ብሎ በዛ መካከል እምቢ ያሉ ሰዎች አሉ። አልሞተም ሙሐመድ ተኝቶ ነው እንጂ ብሎ ረበሹ።
በሱ የሚያምኑ ራሱ ማለት ነው በአላህ የሚያምኑ ሰዎች ስል አንድ መጣና አቡበክር ሲዲቅ ምን አለ من كان يعبد محمدا محمد የሚያመልክ ሰው ሙሐመድ ሞቷል አላህን የሚያመልክ ደግሞ فانه حي لا يموت እሱ ዘላለማዊ የሚኖር ነው አላህ ዘላለም የሚኖርን አምላክ የሚያመልክ እሱን አመልኩ ሙሐመድ ሰው ነው ከኛ ጋር ኖሯል መልእክተኛ ነው መንገድ አሳይቷል እሱ ሞቷልና አላቸው ከዛ በኋላ ሁሉም ተረጋጉ የሱ ባልደረባም ጓደኛም የቅርብም ስለነበረ የነሱ ልጅም የሙሐመድ ሰለላሁ ዐለይሂ ወሰለም የሱ ልጅም አገብቶ በደንብ ያቃቸዋል ነበር እና ከዛ ሰዎችም ተረጋጉ እኛውን ሰለላሁ ዐለይሂ ወሰለም ምን አሉ በእናንተ መካከል ሁለት ነገራቶችን ትቼ ይጃሉ አሉ እሱ ምንድነው ያ መንገድ የተከተለ ሰው አሉ ልክ እንደ ጨረቃ ነው አሉ ይበራል አሉ እሱን የተከተለ አይጠምም አሉ ከኔ በኋላ እሱን መከተል አይጠምም እሱ ምንድነው ቁርአንና ሐዲስ ነው አሉ ስለዚህ እኛ በቁርአንና በሐዲስ እናምናለን ነብዩ ሰለላሁ ዐለይሂ ወሰለም ነብይ ነው ብለናል አንዱ አምላክን እናመልካለን እንግዲህ እምነታችንም እስላም እንባላለን ከአንዱ አምላክ ውጭ ሌላ አምላክን እናመልክም ለማለት ፈልጌ ነው በትግስት ስለሰማሽን ስላዳመጥሽን ግን ከልብ አመሰግናለሁ ቴንክ ዩ አመሰግናለሁ ቴንክ ዩ በጣም ደስ ይላል ያው አንዳንድ ጥሩ ሰዎች ይገጥሙናል ያው መስማት ማለት ማመን ማለት አይደለም ማዳመጥ መማማር ማለት መሰዳደብ አይደለም ጠየቅሽኝ ማለት ደግሞ ተከራከርሽኝ ማለት አይደለም ሰው ያልገባው ነገር መጠየቅ ይችላል መማማር ይችላል እኔ ያልገባው ከጠየቅኩሽ እንድረዳ ነው አንቺም ደግሞ ከኔ እንድትረጂ ነው ወይ ደግሞ ምባለው ወሬዎችን ከሰማሽ ያ ወሬ ለማጣራትም ሊሆናል ብዙ ነገራቶች ይባላል ብዙ ነገራቶች ይምሏል ለምሳሌ እስልምና ገዳይ ነው በሌላ በኩል ደግሞ መሐመድ ሰለላሁ ዐለይሂ ወሰለም አይ ትንሽን ሴት አገብቷል ወይ ደግሞ 3-4 ማግባት የተለያዩ ነገራቶች ይኖራሉ እና እነዚህ ነገራቶችም ካሉ መጠየቅም ይቻላል እኔ ፍሪ ነኝ የቻልኩትን አይል መልስልሻለሁ ድንገት እንዲህ አይነት ነገራቶች ከሰማሽው ያው ሴት ልጅ እድሜው አልተቀመጠም በቁርአንም ይሁን በባይብልም ይሁን የተቀመጠ ነገር የለም በእስልምና በክርስትና ይሄን አመት ስትሞላ ሴት አግቡ የሚልለም አሁን ላይ እንግዲህ በዚህ ቻለም የሚኖሩ ሰዎች ህግ አወጣውልናል ሴት ልጅ 18 ካልደረሰች ትቀጣለህ ብታገባት ይሄ ሰው ያወጣ ህግ ነው እግዚአብሔር ግን አላወጣም በእስልምና ሴት ልጅ ደረሰች የምትባለው ቅድም እንዳልኩሽ ለአቅመ አዳም ስትደርስ የምታሳየው ምልክቶች አሉ ያ ከደረሰች ደርሳለች ፕሬድ ከመጣባት የተለያዩ ጸጉራቶች ካበቀለች ደርሳለች በሌላ እምነት ብንመልከት ደግሞ የለም ስለዚህ አንድ ሴት ህፃን ለማለት የሆነ ነገር መያዝ አለብን አይሻ የምትባለው በሰዓቱ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የት እንደምድርሳችሁ ታውቃለሽ የ9 ዓመት ሆና ይሄን እንትኗን ይሄ አገጭ ነው የሚባለው አገጯን እዚህ ላይ አደርጋ ነበር የሚጫወቱን ሰዎች የምትመለከተው ታዲያ ምስቴ እዚህ ከደረሰችኝ እኮ ምንም በእንትኗ በኔ እኩል ናት ማለት ነው ህፃን አልነበረችም ማለት ነው እሷ ደግሞ ምን አለች አንድ ሴት ልጅ 9 ዓመት ከሞላች ለአቅመ አዳም ደርሳለች ብላ ነው ተናገረችው አንድም ቀን ደግሞ አረቦች በሷ መካከል ኖሩ ክሌም ያደረጉ ሰዎች የለም ነብዩ መሐመድ እኮ አንተ እኮ ህፃን ልጅ አገብታል አንተ እኮ እንደዚህ ነህ ነብይ አይደለም ያሉት አንድም ሰው የለም ምክንያቱም እኛ ማየት ያለብን በሀገራቸው ባህል ነው አሁን በኢትዮጵያ ባህል ሴት በስንት ነው የምታገባ እኛ ነን የምናውቀው በአውሮፓ ሴት ስንት ነው የምትደርሰው በአረብ ባህል ደግሞ በዛ እድሜ ማግባት እንዴት ይታይ ነበር የሚለውን ማየት ነው ያለብን እንጂ ዝም ብለን አይ እንደዚህ ነው ካልንማ ሰዎቹ በሰዓቱ የነበሩት እኮ ያላሉትን ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እኮ ልጅቷን እኮ ያጨሰው አለ እምቢ ተብላ ነው እንጂ ነብዩ መሐመድ እኮ ሁለተኛ ላይ ሄዶ ጠይቆ አገኘዋት ነው ስለዚህ የሚታየው ምንድነው ጊዜውንና ሰዓቱ አረቦች ደግሞ አሁን ድንገት አረብ ሀገር ካለች እኮ አሁን 9 ዓመት ልጆች ራሱ ከኔ የሚበልጡ አሉ እኮ አንዳንዶቹ ብትመለከቺ ምክንያቱም ሀገሩ ሙቀትም ስለሆነ እንትኑ ነው በረሃም ስለሆነ ቶሎ እንትናቸው አካላቸው ይፋፋል ገብቶሻል ስለዚህ ህፃን አይባልም አልተቀመጠልህ ሌላ እስልምና ገዳ ነው የሚባለው ያ እስልምና ቤት ለመጣልህ ነው እንጂ ተቀምጠ ግራ ስመቱ ቀኝ ስጥ የሚባል ነገር የለም ማንም የሚያደርግ የለም እንደዚህ ብንታዘዝማ ገሃነም እንገባለን ሁላችንም ምክራችን አንችልማ ሰው መሆናችን እኮ እናውቃለን ሰው ሆነን ደግሞ ሰው በጥፊ ስለን ተቀምጠን ማየት አንችልም
ሰው ተቀምጦ እናቴን ቢገልብኝ ተቀምጬ ማየት አልችልም። ሰው ይቴን አጠገቤ ቢደፍር ተቀምጬ ማየት አልችልም። ሰው አባቴ ቢገልብኝ ተቀምጬ አላይም። እንደ ሌሎች ግን አባትን ቢመቱህም አንተም ሄደህ ሙትለት ነው። ይሄ ደግሞ አናደርግም። ካላደረግን ደግሞ የእግዚአብሔርን ትእዛዝ ጣስን ማለት ነው፣ እንጠየቅበታለን። ስለዚህ አላህ ይሄን ስለሚያውቅ ምን አለ? የመጣባችሁን በመጣባችሁ መልሱ፣ ነገር ግን እቅር ብትሉ